አሁንኛ ኢትዮጵያ ውስጥ ነው ያለነው። ወንድሞቻችን በጋዛ ላይ በጣም የሰቆቃ አይነት እየደረሰባቸው ነው ያለው። እነዚህን ወንድሞቻችንን መርዳት ይወጅብብናል አይወጅብብንም? ይወጅብብናል። ግን በምን መልኩ ሄደን አንተባበራቸው? ምን ሄድበት መንገድ የለም። ገንዘብ አንሰጥ፣ የኛ ገንዘብ ከኛም አልተረፈም። ለራሳችን ራሱ ሽሯችንን መቋቋም አቅቶናል አይደል? ስለዚህ በምን በዝነት በዱዓ ወደ አላህ በመመለስ ያ ረቢ انصر عبادك المستذلين هناك ጌታ ይርዳቸው ያልክ እንደሆነ بعضهم اولياء بعض እዚያ ውስጥ ተካተታለህ። ግን ሰምተህ ምንም ሳይመስልህ ስሜትህ ሳይነሳሳ ሳይቆረቁር የሚደርስባቸውን ነገር በቴሌቪዥን ፍርስራሽ ቤታቸውን እያየ ምንም የማይመስልህ ከሆነ ኃላፊነትህን አልተወጣህም ማለት ተግባብተናል።